ለመስበር ድባቅ ለመምታት ራፒድ ዲፕሎይመንት ፎርስ የሚባል በማዕከል ቢቋቋም ሳይቃጠል በቅጠል እንደሚባለው ያለ ክልሉ ጥያቄ መግባት የሚችልበት ሁኔታ ቢመቻች ጥሩ ነው እላለሁ። ይህ የክልሎች መብት መጋፋትም አይሆንም ቢኮዝ የህልውና ጥያቄ ነው። አመሰግናለሁ። እሺ አመሰግናለሁ። በዚህ በኩል የተከበሩ አቶ ክርስቲያን አመሰግናለሁ። የተከበሩ አፈ ጉባኤ በቅድሚያ ለተከበሩ አፈ ጉባኤ ለተከበሩ ምክትል አፈ ጉባኤና ለክቡር ጠቅላይ ሚኒስትር መልካም የሥራ ዘመን እንዲሆን እመኛለሁኝ። ከዚህ በመቀጠል በተዘጋጀው የፌዴራል አስፈጻሚ አካላት ተግባርና ስልጣንን ለመወሰን በወጣው አዋጅ ላይ ከትናንቱ ውይይት በቀጠለ በንባብ እናነሳቸውን ሀሳቦች ማቅረብ ይሆናል። በመጀመሪያ አስፈጻሚው አካል የአስፈጻሚ አካላትን ሰብሰብ በማድረግ ዘመን ተሻጋሪ ከትውልድ ትውልድ የሚተላለፉ ተቋማትን በመገንባት አገር በተቋማት መስረታና አደረጃጀት ስለምትወከል ያን ለማረጋገጥ ያደረገውን ጥረት አፕሪሺየት አደርጋለሁ። ከዛ በመቀጠል ግን ግልጽ ያልሆኑልኝ ተጨማሪ ማብራሪያ እንዲሰጥ ቢደረግና ምናልባትም ደግሞ የተከበረው ምክር ቤት የሚያምንባቸው ከሆኑ ማስተካከያ ቢደረግባቸው መላቸው ሐሳቦች የማቀርብ ይሆናል። ክቡር ጠቅላይ ሚኒስትር በባለ ሲመት ንግግራቸው ሲናገሩ ሌብነትን የሚጠየፍ ሀገር ሌብነትን የሚጠየፍ መንግስት እንደሚመሰርቱ ይፋ አድርገዋል። ሌብነትን ያው ሙስና እያልን እናንቆለጳጵሰዋለን፣ ግን ያንን ከሚቆጣጠሩ ተቋማት አንደኛው የጸረ ሙስናና ስነ ምግባር ኮሚሽን ነው። ይህ ተቋም በ2011 ወጥቶ ከዚህ ቀደም በነበረው አዋጅ ለተከበረው የሕዝብ ተወካዮች ምክር ቤት ተጠሪ እንዲሆን ተደርጎ የተደራጀ ነበር። በብዛት ከስርቆትና ተያያዥ ጉዳዮች የሚንቀሳቀሱ ተቋማት ግዙፍ ተቋማት የሀገር በጀት የሚንቀሳቀሰው በስራ አስፈጻሚ ወይም የማስፈጸም አቅም ባላቸው ተቋማት ነው። ስለዚህ አንድ ተቋም ራሱ ፈጻሚ ራሱ ሌብነት ተቆጣጣሪ ይሁን ማለት ምናልባት ጠቅላይ ሚኒስትሩ በባለ ሲመታቸው የተናገሩትን መልካም ምኞት እውን ለማድረግ የሚያስቸግር ይመስለኛል። በተለይ ግዙፍ ተቋማት በአስፈጻሚ አካላት ስልጣንና ተግባር ውስጥ የተካተቱ በመሆናቸው እነዚህ ግዙፍ ተቋማት ስራቸውን በአግባቡ መቆጣጠራቸውን የምናረጋግጥበት የዚህ የተከበረው ምክር ቤት አንደኛው ስልጣንና ተግባር ሊሆን ይገባል የሚል እምነት ስላለኝ ተጠሪነቱ ከዚህ ቀደም እንደነበረው ለሕዝብ ተወካዮች ምክር ቤት ሆኖ ቢቀጥል የሚል አስተያየት አለኝ። ከዚህ ጋር ተያይዞ ቀደም ብሎ በነበረው አዋጅ እንደ የኢትዮጵያ መገናኛ ብዙሃን ባለስልጣን አሁን እንደዛ የተባለ መስለኛል፣ ስሙን በትክክል መጥራቴን እርግጠኛ አይደለሁም። የኢትዮጵያ ብሮድካስት ኮርፖሬሽን፣ የኢትዮጵያ ዜና አገልግሎትና የኢትዮጵያን ፕሬስ ድርጅት ለሕዝብ ተወካዮች ምክር ቤት ተጠሪ እንደሚሆኑ ያመላክታል። አሁን ዛሬ መርምረን እንድናጸድቀው በቀረበልን አዋጅ የእነዚህ ተቋማት ለማን ተጠሪ መሆናቸውን የሚያመላክት አይደለም። ወይ ባሉበት መከተላቸውን አሳይም ወይም ደግሞ በሌላ በአስፈጻሚ አካል በተደራጀ ተቋም ውስጥ ተጠሪ መሆናቸውን የሚያረጋግጥ ነገር ስላልቀረበልን ይሄው ተጨማሪ ማብራሪያ ተሰጥቶ የተከበረው ምክር ቤት ውሳኔ እንዲያሳርፍበት የሚል ሐሳብ አለኝ። ከዚሁ ጋር ተያይዞ በልዩ ልዩ ሚኒስቴር መስሪያ ቤቶች ውስጥ የቼክ ኤንድ ባላንስ የሚመስል ስራ የሚሰሩ ተቋማት አሉ። አንዳንዶቹ አሁን የትምህርት ጥራት ባለስልጣን የሚመስለው ራሱን ችሎ እንደ አስፈጻሚ አካል ግን ተጠሪነቱ ለትምህርት ሚኒስቴር ሆኖ የቀረበ አለ። የምግብ እና መድኃኒት ባለስልጣንም ተመሳሳይ ሆኖ መቅረቡ ተገቢነት ይኖረዋል። ከዚሁ ጋር ተያይዞ የመድኃኒት አቅራቢ ኤጀንሲና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ራሳቸውን ችለው ህጋዊ ሰውነት ያላቸው ኢንቲቲዎች ተቋማት ሆኖ ቢደራጁ የሚል ምክረ ሀሳብን አቀርባለሁ። ሌላው በዚህ በቀጣይ 10 ዓመት እቅድ ከፍተኛ የሆነ ሁለንተናዊ ብልጽግናን ማረጋገጥ ተብሎ በእቅድ የተያዘ ነገር አለ። እነዚህን ለማስፈጸም ነው ተቋማት እያደራጀን ያለ ነው አሁን። ይሁንና
የገጠር ትራንስፎርሜሽን ወይም ደግሞ የገጠሩ ማህበረሰባችን ክፍል ሁለንተናዊ ሽግግር ሊያሳካ የሚያስችል የሚያስተባብር አንድም ተቋም በዚህ ላይ አላየሁም ወይም ደግሞ እኔ ማስተዋል አልቻልኩም ማለት ነው። በተለይ የገጠር ትራንስፎርሜሽን ለማረጋገጥ የገጠሩን ማህበራዊ ሽግግር አሁን የኢኮኖሚ ሽግግር ከማምጣታችን በፊት ኮምፕሌት የሆነ ሶሻል ትራንስፎርሜሽን ማምጣትን ይጠይቀናል። ያንን ማረጋገጥ የሚያስችል ደግሞ የመኖሪያ ቤቶች አሁን የከተማ መኖሪያ ቤቶች የሚል መርሃ ግብር ተዘርግቷል። የገጠር መኖሪያ ቤቶች ማሻሻያ መርሃ ግብር የሚል ቢዘረጋ አንድም የገጠሩን ማህበረሰባችን ተደራሽ በማድረግ ሁለንተናዊ ብልጽግና ሁለንተናዊ ሽግግር ማረጋገጥ ይሆናል። የገጠሩ ማህበረሰብ ሲስቅ ነው ኢትዮጵያ መሳቅ የምትችለው። የገጠሩ ማህበረሰብ በሁለንተናዊ ሁኔታ መሻሻል ሲችል ነው እንደ ሀገር መሻሻል የምንችለውና ያን ታሳቢ ያደረገ ይህንን ጉዳይ ሊያስተባብር የሚችል አንድ ተቋም ቢኖር በተለይ የገጠር ቤቶች ማሻሻያ መርሃ ግብር የሚንጸባረቅበት ቢኖር የሚል ነው። ሌላ በዚህ በህገ መንግስታችን አንቀጽ 51(9) ላይ ግዙፍ ተቋማትን የሚያንቀሳቅሱ ላብነት እንደ ኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም፣ ፖስታ አገልግሎት እነዚህን የማስተዳደር የመቆጣጠር ስልጣን የፌደራል መንግስቱ እንደሆነ ያትታል። ከዚሁ ጋር ተያይዞ ለህዝብ ተወካዮች ምክር ቤት በአንቀጽ 55(1) ላይ ከነዚሁ ጋር ተያይዞ ዝርዝር ህጎችን እንደሚያወጣ ቀርቧል። ይሁንና አሁን በቀረበልን የአስፈጻሚ አካላት ስልጣንና ተግባር ለመወሰን በቀረበው ረቂቅ አዋጅ ላይ እንደ ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድ እና መሰል ሌሎች ግዙፍ የሀገር አንጡራ ሀብቶች በየትኛው አካል ሊተዳደሩ እንደሚችል ፍንጭ የሚሰጥ አንድም ነገር አላስተዋልኩም። ወይም ደግሞ ምናልባት በኋላ ማብራሪያ ሲሰጥ የትኛው አካል እንደሆኑ ማየት ቢቻል እነዚህ ተቋማት ግዙፍ ከመሆናቸውም በላይ የሀገር አንጡራ ሀብትን የሚያንቀሳቅሱ ስለሆነ የሀገር ሀብት እንዳይባከንና በትክክል ለዜጎች ፍትሃዊ አገልግሎት መዳረሱን የነዚህ መሰረተ ልማት በፍትሃዊነት መንገድ መዳረሱን ማረጋገጥ ደግሞ የተከበረው የህዝብ ተወካዮች ምክር ቤት አንደኛው ተግባር መሆን ስላለበትና መቆጣጠር በሚያስችለን አደረጃጀት ኦቨርሳይት መስራት በሚያስችለን አደረጃጀት እንዲደራጁ ከዚሁ ጋር አስተያየቴን ማቅረብ ፈልጋለሁ። ሌላው የሲቪል ሰርቪስ ኮሚሽን ተጠሪነት ጉዳይ ነው። ከዚህ ቀደምም ለጠቅላይ ሚኒስትር ጽህፈት ቤት ወይም ለጠቅላይ ሚኒስትሩ ተጠሪ መሆኑን ያትታል። አሁንም በተመሳሳይ መንገድ ፐብሊክ ሰርቪሱ ፋንክሽናል ቢሮክራሲ ወይም ከፖለቲካ ገለልተኛ በሆነ ፖለቲካ ተሻገር ከፖለቲካ አጥር ከሪዮት ዓለም አጥር የተሻገረ ቢሮክራሲ መቼ ነው የምንገነባው የሚል ጥያቄ ነው ማቅረብ የምፈልገው። መንግስት በተቀያየረ ቁጥር የሚቀያየር ቢሮክራሲ መገንባት እየገነባን መቀጠል አለብን ወይ? ይህንን እንዴት ነው ማስቆም የምንችለው? የተሻለ ቢሮክራሲ የተሻለ አገርን መሸከም የሚችሉ ተቋማትን ማንቀሳቀስ የሚችሉ የሰው ኃይል መገንባት እንዴት ነው የሚቻለው የሚል ነው። ከ20 የሚደርሱ መስሪያ ቤቶች በጠቅላይ ሚኒስትር ጽህፈት ቤት ስር እንዲዋቀሩ ተደርገዋል። አልበዙም ወይ? ጠቅላይ ሚኒስትራችን አሁን ያለንበት የታሪክ አውድ እንደ ሀገርም እንደ ህዝብም የህልውና አደጋ ውስጥ ነን ብለናል። ይህን ያህል 20 መስሪያ ቤት እና ተጨማሪ ሌሎች ሚኒስቴር መስሪያ ቤቶችን እንትን ማለት አልበዛም ወይ? ቢያንስ የተወሰኑትን ዋና የሚባሉ የጸጥታ እና መሰል ከዛ ጋር ተያያዥ የሆኑትን ለጠቅላይ ሚኒስትር ጽህፈት ቤት በማስቀረት ሌሎችን እነዚህን ጠቅለል አድርጎ ሊመራ በሚችል አንድ ሚኒስቴር መስሪያ ቤት ውስጥ ማዋቀር የሚቻልበት እድል አልነበረም ወይ የሚል ነው። ሌላ ከዚህ ከአሻራዎችን ከማስቀጠል ጉዳይ ትናንትናም በውይይታችን ተነስቷል። የኢትዮጵያ መንገዶች ባለስልጣን ወደ ኢትዮጵያ መንገዶች አስተዳደር በአዲስ ስያሜ እንዲቀየር ምክረ ሀሳብ ቀርቧል። ወኑ ዘንድ የማይተካ ሚና ያለው ስለሆነ በግል አስፈጻሚውን እንደሚመራ ሰው የምክር ቤት ከፍተኛ ድጋፍ እንዲያደርግ፣ እንዲያግዝ፣ እንዲቆጣጠር፣ እንዲመራም ጥሪ ማቅረብ እፈልጋለሁ። ስትራክቸርን በሚመለከት በመንግስት የኃላፊነት ስራ ውስጥ በቀላሉ መግባባት የማይደረስባቸው ሁለት ጉዳዮች አሉ። ስትራክቸር ቦክስ እና ምደባ። ሁሉም ሰው ለራሱ በጣም ብቁና አስፈላጊ ከሌሎች የተሻለ እንደሆነ ያስባል። ብላይንድ ስፖት የሚባል ነገር አለ። ግለሰቦች ራሳቸውን ብላይንድ ስፖት አያዩም እና ምደባ ሲባል ቦክስ ሲባል ይህን ክርክር ሳምንትን ብንቀጥል 2 ሳምንትን ብንቀጥል 3 ሳምንትን ብንቀጥል በቀላሉ እንደማንግባባበት ግንዛቤ ቢወሰድ ጥሩ ነው።
እየተማርን እያሻሻልን መሄድ ካልሆነ በስተቀረ ትንሽ አስቸጋሪ የሚባል የስራ አይነት ነው። ወደፊት ሲገጥማችሁ ብዙዎቻችሁ ታዩት ይሆናል። በእኛ በኩል እንደ ሀገር ትልሞቻችንን ፍላጎቶቻችን እንዳይሳኩ ያደረገው አንዱ ክሪቲካል ነገር ሲስተሚክ ስብራት ነው የሚል ቀደም ብለን ለይተናል። ይሄ ሲስተሚክ ስብራት መጠገን ካልቻለ ምን ፈልገውን ልማት ብልጽግና ልናረጋግጥ አንችልም። ይሄ ስብራት በፖለቲካ ሊገለጽ ይችላል፣ በኢኮኖሚ ሊገለጽ ይችላል፣ በተለያዩ ዘርፎች ሊገለጽ ይችላል። ነገር ግን በድምሩ እንደ ኢንስቲትዩሽን ሲስተም ምንለው ነገር ስብራት ያለበት ሀገር ነው፣ መፈታት አለበት ብለን የተነሳ ነው። ይሄን ለመፍታት አንዱ መርህ በርካቶች የሚጠቀሙበት 3S የሚባል ፕሪንሲፕል ነው። አንድ ሀገር ካለችበት ሁኔታ ለመውጣት ለመቀየር የመጀመሪያው ኤስ ስትራቴጂ ነው። ጥርት ያለ ግልጽ ቪዥን፣ ሼርድ ቪዥን መኖሩን ማረጋገጥ ነው። ይሄን ለማሳየት በብልጽግና ፓርቲ የአጠቃላይ ሀገራዊ አመራር ፍልስፍና ውስጥ በግልጽ ሰንደን እንዳወጣ ነው የልማት አቅጣጫዎቻችን የሚመለከቱበት ስትራቴጂ በግርድፉ ለብዙዎች መተንተን ለሚችሉ በሚገባቸው መንገድ በመጽሐፍ መልክ ምን አይነት ፍልስፍና እንደምንከተል ራዕያችን ምን እንደሆነ ሀገራችንን በምን መነጽርና በምን ማያ መንገድ እንደምናያት በግልጽ አስቀምጠናል። ይህ ግን ብቻውን በቂ አይደለም። ይህ እሳቤ ይህ ጥቅል ሐሳብ አክሽነብል ወደሆነ ወደሚጨበጥ ወደሚቆጠር ስማርት ወደሆነ መንገድ መቀየር ስላለበት በ10 ዓመት የብልጽግና ፍኖተ ካርታችን ላይ ስሙም የ10 ዓመት የብልጽግና ፍኖት ነው የሚለው እያንዳንዱ ዘርፍ እንዴት ተሰናስሎ እቺን ሀገር ካለችበት ሁኔታ ወደ ተሻለ ወደ ላቀ መድረክ እንደሚያመጣት በ10 ዓመት እቅዳችን በዝርዝር አስቀምጠናል። የመጀመሪያው ጥቅል መርህና ፍልስፍናችን በመጽሐፍ መልክ እንዲወጣ ህዝቡ እንዲያነበው እንዲተቸው አድርገናል። የ10 ዓመት እቅድ ስናዘጋጅ በተለመደው መንገድ ሳይሆን ከሞላ ጎደል ሁሉም ይመለከተዋል የሚባል ሴክተር እንዲወያይበት ግብአት እንዲሰጥ ተደርጓል። የ10 ዓመት እቅዳችንን በሁሉም ካስተችና ግብአት ከወሰድን በኋላ ይህ ምክር ቤት ተቀብሎ አጽድቆታል። ከዚህ በፊት የነበረው ምክር ቤት ከዚያም ተነስተን የ1 ዓመት አክሽን ፕላን አውጥተናል። ስለዚህ ከስትራቴጂ አንፃር የነበሩ ጋፖች ለመመለስ ሰፊ ርቀት ሄደናል። እሱም ተጨማሪ ስራ ተጨማሪ ጥረት ወደፊትም የሚጠይቅ መሆኑን ተጠበቀው ነው። ሁለተኛው ኤስ ስትራክቸር ነው። ራዕይ አለ ማለት ግልጽ የሆነ እቅድ አለ ማለት ያንን መከወን የሚችል የተቋም አደረጃጀት ከሌለ በስተቀር ሙሉ በሙሉ ተግባራዊ ማድረግ ያስቸግራል። የኢትዮጵያን የተቋም ስሪት ደግሞ ስንመለከት በኖሜንክሌቸር ብቻ ሳይሆን በድርጊትና ባላቸው ውቅር በጣም በርካታ ችግሮች ታይተውበታል። ይህ መንግስት እንደ ሪፈረንስ ወደ ኋላ ሄዶ መንግስታት የሰሩትን ጥናት ለማየት ሲሞክር በ1974 በደርግ መንግስት ጊዜ ከተሞከረው መጠነኛ ጥናት ውጪ ስትራክቸርን በሚመለከት እንደ መንግስት ሰነድ የለም። እኛም ከመጣን ወዲህ በጣም ውስን በሆኑ ገጾች የምናመጣውን ስትራክቸር ውይይት ሳናደርግ በበሰለ መንገድ ሳናይ ከማጽደቅ ባሻገር አሁን የሄድንበትን መንገድ ተኪዶ ያውቃል። በዚህ ምክንያት ኮሚቴ አቋቁመን ከ8 ወር በላይ ጥናት ተካሂዷል። ከ11 ሀገራት በላይ ተሞክሮ ለመውሰድ ተሞክሯል። ምን ይመስላል አንድ ተቋም እንዴት ይሰራል፣ በምን እሳቤ ሲደራጃል የሚለውን ለመለየት አሁን በስራ ላይ ያሉ ተቋማት በሙሉ በሚኒስትር ደረጃ ብቻ ሳይሆን ከዛም ዝቅ ባለ ኃላፊነት ደረጃ ያሉት እኔ ራሴ በመራው መድረክ 2-3 ተወያይተንበታል። 2-3 ጊዜ ይድረስ እንዳይሆን በደንብ እንዲታይ ሰፊ ምክክርና ውይይት ተደርጎበታል። ዋና ፍላጎት ወጪ ቆጣቢ ኤፊሽንት እና ኤፌክቲቭ መሆን አለበት። ተቋም ያሰብነውን ትልም ሊያሳካ የሚችል አወቃቀር ከሌለው በስተቀር አሁን ባለው መንገድ አያዋጣም። ኢትዮጵያ ካላት አቅም በላይ በጣም ሰፋፊ የተቋም ግንባታዎች ነበሩ። ከሞላ ጎደል 32 ተቋማት
በአዋጅ ወይም በደንብ የተቋቋሙ ተቋማት ታጥፈዋል። በዚህም በቢሊየን የሚቆጠር ገንዘብ ኢትዮጵያ ለስራ ማስኬጃ የምትጠቀመውን በጀት ለመቀነስ የሚያስችል ነገር ፈጥሯል። የአሁኑ ስትራክቸር ተቋማት ቀንሷል። የሚቀራረቡ ስራዎች አቀራርቧል። ከሚቀራረቡ ስራዎች ባሻገር በአንድ ጭንቅላት ሊመሩ የሚገባቸውን እሳቤዎች ሰብስቧል። ምናልባት ትኩረት የሚገባቸውና ከአንድ ተቋም ባሻገር ቢታዩ አሁን ባለንበት ሁኔታ የሚለውንም ከፍሎ አስቀምጧል። ይሄም በደንብ ጊዜ ወስዶ የተከበረው ምክር ቤት የተደረገውን ጥረትና ልፋት እንዲያይ ወደፊት የቀረውን ደግሞ በእያየን እየመከረን እንቦላበትን መንገድ ቢያስብ በጣም መልካም ይሆናል። ለምሳሌ ቅድም ክብርት ሚኒስትሯ ሲያነሱ የልማት ድርጅቶችን ጠቅሰው እንዳለፉት በአንዳንድ ሀገራት ሶቨሬን ዌልዝ የሚባል ተቋም አለ ወይም አደረጃጀት አለ። በእኛ ሁኔታ ሶቨሬን ዌልዝ በተበታተነ መንገድ በየሚኒስትሪው አየር መንገድ ለሆነ ተቋም፣ ቴሌኮሙኒኬሽን ለሆነ ተቋም፣ ሌላውም እንደዚሁ በጣም በርካታ ኩባንያዎች ተበትነዋል። እነዚህ ተበትነው ያሉ ሀብቶች አንዳንዶቹ እዳቸውን መክፈል የማይችሉ፣ ለሰራተኛ ደሞዝ መክፈል የማይችሉ፣ በአመራር ድክመት ምክንያት ከፍተኛ ኪሳራ እያመጡ ያሉ ናቸው። ነገር ግን የቦሌ ክፍለ ከተማን ብቻ እንደ ምሳሌ ወስደን ባደረግነው ጥናት መንግስት በቦሌ ክፍለ ከተማ በላፍቶ ክፍለ ከተማ የያዛቸው ቦታዎች 600 ቢሊዮን ብር ይገመታሉ። መንግስት አጥር እያጠረ ቴሌኮሙኒኬሽን መብራት ኃይል እያለ እያጠረ እየያዘ ሰው ደግሞ መኖሪያ ቤት የሚቸገርበትን ስርዓት በሆነ መንገድ ካልቀረፍን በስተቀረ የምናስበውን ብልጽግና ልናረጋግጥ አንችልም። መሬት ትልቅ ሀብት ነው። በየተቋማቱ ብትሄዱ ያልተከማቸ ጎማ ብረት የለም። እነዚህ ተቋማት ያላቸውን ሀብት ለማየት ተጋርደዋል። አይነ ጥላቸው እንዲነሳ ገባ ብሎ መጎርጎር የሚፈልግ ነገር አለ። ያንን ሳናደርግ ብልጽግናን ማረጋገጥ እንቸገራለን። ሶቨሪን ፈንድ አሁን ባለው ጥናት በማክሮ ተደጋጋሚ እንዳየነው ቢያንስ 200 ቢሊዮን ዶላር የሚጠጋ ሀብት በሶቨሪን ፈንድ ሊቋቋም ይችላል። ኢትዮጵያ አሁን ያላት ጂዲፒ 100 ቢሊዮን ዶላር ነው። ያን እጥፍ የሚሆን ሀብት የሚያደራጅ ተቋም ልንሰራ የሚያስችል ጥናት ተዘጋጅቶ ወደፊት አስፈላጊ ሲሆን ምን ወያይበት ይሆናል። ሀብቶች አሉን። ሀብቶቻችንን ማየት አልቻልንም። የሰው ሀብት አለ፣ የመሬት ሀብት አለ፣ የውሃ ሀብት አለ፣ የማዕድን ሀብት አለ። ማየት አልቻልንም። እነሱን ለማየትና ለመጠቀም የሚያስችል የእይታ ማስተካከያና የተቋም አደረጃጀት ማስተካከያ ማድረግ በእጅጉ ስለሚያስፈልግ ነው ጊዜ ተወስዶ ይህ ነገር የተሰራው። ይሄ ነገር ፐርፌክት ነው ያለቀለት ነው ወይ? ሊሆን አይችልም። ለምን? ስትራክቸር ታክቲክ ነው። አንድን ሀሳብ አንድን ፍላጎት ለማሳካት የሚሰራ ታክቲክ። ለምሳሌ ያደጉ ሀገራት የትምህርት ሚኒስቴር የሚባል የላቸውም። ትምህርት ሚኒስቴር ኢሹአቸው አይደለም። የግሉ ዩኒቨርሲቲ የግሉ ሴክተር ዩኒቨርሲቲውንም ሃይስኩሉንም መምራት ስለሚችል በሚኒስቴር ደረጃ መዋቀር አይጠበቅባቸውም። ያደጉ ሀገራት የጤና ሚኒስቴር አያስፈልጋቸውም። ጤና የግሉ ሴክተር ሊሰራው ይችላል። በእኛ ተጨባጭ ሁኔታ ግን የግል ሴክተር ስለማይሸፍነው መንግስት ኢንተርቪን ማድረግ ስላለበትና ለማህበረሰቡ ካለው ጠቀሜታ አንጻር በሚኒስትሪያል ደረጃ ተዋቅሮ ይታያል። ሌሎቹም እንደዚሁ እያደገን ስንሄድ የምንተዋቸው መልካቸውን ቅርጻቸውን የምንቀየራቸው ይኖራሉ። ታክቲካል እንጂ እንደ ስትራቴጂክ ግብ መወሰድ የለበትም። ስትራክቸርን በሚመለከት ሶስተኛው ኤስ ሲስተም ነው። አጠቃላይ ሲስተም ሲባል የሰው ኃይልን፣ አቲቲዩድን፣ ቴክኖሎጂን፣ አሰራርን፣ ህግጋትን የሚይዝ ነው። አይደለም አንድ ተቋም የያዘ ሚኒስትሪ ቀርቶ አንዲት ቲም አንዲት ግሩፕ ፎርም ሲደረግ ቀጥታ ከፎርሚንግ ወደ ፐርፎርሚንግ አይታደግም። አንድ ግሩፕ ሲደራጅ መጀመሪያ ፎርም ይደረጋል። ከዛ ስቶርሚንግ የሚባል ስቴጅ አለ። ከስቶርሚንግ በኋላ ኖርሚንግ የሚባል ስቴጅ አለ። ከኖርሚንግ በኋላ ነው ፐርፎርም ማድረግ የሚጀምረው ቲም ሲቋቋም። ተቋም ደግሞ ከዛ ባሻገር ሰፋ ያለ ስራ ይጠይቃል። ለዚህ ነው አፍሪካ ሊደርሺፕ አካዳሚ ከዚህ ቀደም እንደነበረው አይነት ሳይሆን ተቋሙ የሚመጥኑ ብቃት ያላቸው ከፓርቲያችን ወጣ ብለን ሻል ያለ ብቃት ያላቸውን ሰዎች አምጥተን
ይህንን ጋፕ በሚሸፍን እንምራው ብለን በአዲስ መልክ እጅግ ትልቅ ተቋም እያደራጀን ያለ ነው እና ይህንን ችግር በእጅጉ ይቀርፋል። አቲቲዩድ ላይ እውነት ነው። አንድ የተከበሩ የምክር ቤት አባላት ያነሱት ትልቁ የኛ ችግር አስተሳሰብ ነው። ስለ ዘር፣ ስለ ሀገር፣ ስለ ልማት፣ ስለ ስልጣን ያለን እይታ ብዙ መገረዝ ያለበት ብዙ መስተካከል ያለበት እሳቤዎች አሉ። እነሱን ለመቅረፍ የአፍሪካ ሊደርሺፕ አካዳሚ የራሱ ሚና ይጫወታል። ግን ብቻውን በቂ አይደለም። በሌሎች ተቋማትም ትምህርት ሚኒስቴርን ጨምሮ የሚሰሩ ስራዎች ይኖራሉ እና ተጣጥሞ ተሰናስሎ የፈለግነውን ነገር እንዲያሳካልን ስትራቴጂ ቀርጸናል፣ ስትራክቸር አወጥተናል። በሰው ኃይል በቴክኖሎጂ በመንሰራው ድምር ውጤት ደግሞ ሻል ያለ ዴሊቨር ማድረግ የሚችል አቅም እንፈጥራለን። የተከበረው ምክር ቤትም ከዚህ አንፃር በእጅጉ ያግዘናል የሚል እምነት አለን። ሌብነትን በማጥፋት የእናንተን ድጋፍ በእጅጉ እንፈልጋለን። ፕሮጀክቶች በአንደኛ ደረጃ ኮንትራት ተወስደው ሁለተኛ ደረጃ የሚፈጸሙ ከሆነ እነሱም በገባው ኮንትራት መሰረት እንዲፈጸም የእናንተን ድጋፍ እንፈልጋለን። የእናንተ እይታና ድጋፍ ከዚህ አንፃር ብዙ ስኬት ሊያመጣ እንደሚችል ታሳቢ ቢወሰድና ይሄን ታክቲካል ስራ 8 ወር የፈጀብንን ስራ በርካታ የተወያየንበት ስራ ያለቀ ነገር ሳይሆን ወደፊት ደግሞ እየገባንበት ስንሄድ እናንተም እያያችሁ ስትሄዱ ምናልባት መታረም የሚገባቸው ጉዳዮች ካሉ እያየን እያሻሻል እንደምንሄድ ታሳቢ ቢወሰድ ጥሩ ነው። ከዚህ በተጨማሪ በተነሱ አንዳንድ ጉዳዮች ላይ የባህልና ስፖርትን በሚመለከት ሁለት ሶስት ሰዎች አንስተዋል። ባህልና ቱሪዝም አንድና ያው ነው የተባለው ስህተት ነው። አንድና ያው አይደለም፣ ተመጋጋቢ ነው። ልክ እንደ ውሃና መሬት ለግብርና ተመጋጋቢ እንደሆነ ሁሉ ማለት ነው። ባህልና ቱሪዝም አንድና ያው ቢሆኑ ኖሮ ይሄን ሁሉ ሀብት ይዘን በቂ የሆነ የቱሪስት ፍሰት ማምጣት እንችል ነበር። ቱሪዝም ማርኬቲንግ ነው። ያለንን ባህል፣ ያለንን መልክዓ ምድር፣ ያለንን ምቹ የአየር ጸባይ መሸጥ በቻልንበት ልክ ከውስጥም ከውጭም ሰዎች እየመጡ ለሀብታችን ተጨማሪ እሴት የሚጨምሩ ይሆናል። ያን አልተጠቀመችም ኢትዮጵያ። በቅርብ ያሉ ሀገራት እንኳን ከኛ ያነሰ የሚሸጥ ነገር እያላቸው በአግባብ መሸጥ ባለመቻላችን በቂ ሀብት አላፈራን የሚለው የሁል ጊዜ ግምገማችን ሁላችሁ የምታውቁት ነው። አሁን እንደጀመርነው ኮይሻ፣ ጎርጎራ፣ ወንጪ ያልናቸው ፕሮጀክቶች እየቀጠሉ ሲሄዱ በትክክል መሸጥ ስንችል ምክር ቤቱም ህዝቡም የሚዲያ ተቋማትም ምን ያክል ቱሪስት ሊስብ እንደሚችል ከግምት ውስጥ ማስገባት አስፈላጊ ይሆናል። ይሄ ነገር ያ ተቋም አብሮ እያለ የሰራው አሁን ደግሞ ሲለያይ የሚፈርስ ሳይሆን ይበልጥ የሚጠናከር እንደሆነም ከግምት ቢገባ። ክቡር ዶክተር አሸብር ያነሱት በዓለም አቀፍ መድረክ ላይ መሪ መፍጠር የሚለው በመጀመሪያው ሀሳቦች ከራቲፋይ የሆኑ ኢንተርናሽናል ህጎች ካሉ ሁሉንም የኢትዮጵያ መንግስት ያከብራል። በዓለም አቀፍ ህጎች ተስማምተን እኛም ማንፈጽማቸው ህጎች እንዲኖሩ አንፈልግም። በዓለም አቀፍ ህጎች የምንገዛ ለዛም የተስማማና አብረው እንሳት የሚያስችል ነገር መፈጠር አለበት። ከዛ አንፃር የሚታረም ነገር ካለ እናርማለን። መሪነትን በሚመለከት ግን ዶክተር አሸብር እንደሚያውቁት ግለሰብ አውጥተን አይደለም በዓለም መድረክ መሪ የምንሆነው። በአፍሪካ ፉትቦል አሸንፎ ዋንጫ መውሰድ የሚችል ቲም ስንፈጥር፣ በኦሎምፒክ ሄዶ 10-15 ወርቅ የሚያመጣ ቲም ስንፈጥር መሪ ይፈጠራል። ዋና ፋውንዴሽኑ ላይ ካልሰራን በስተቀር በኢንዲቪጁዋል መሪነት ብቻ ይሄ ጉዳይ ከግለሰብ እሳቤ ጋር ምንም ትስስር የለውም እና መሳቅ ተገቢ አይደለም። እኔ ሐሳብ የሰጠው ያለሁት መሪ ያስፈልገናል በዓለም መድረክ። ያ መሪ ግን የተሰራ ፋውንዴሽን ይዞ ጥሩ ክለብ ይዞ ጥሩ ስታዲየም ይዞ ስታዲየሞችን እንደምታዩት ቆሟል፣ አልጨረስነው። ፉትቦል የሚወድ ህዝብ የሚወድ ሀገር ቢሆንም በዚያ ልክ ሪፕሬዘንት የሚያደርገን ቲም መፍጠር አልቻለም። በአትሌቲክስ የነበረን ቦታ እየቀነሰ ነው ያለው። እነሱን እየሰራን በውጤት የተመሰረተ ደግሞ እንደተባለው ሻል ያሉ ሰዎች ወደፊት ማምጣት ይኖርብናል። ከዚህ አንፃር ዶክተር አሸብር ማወቅ የሚችሉትና የሚገነዘቡት ጉዳይ ያው እስካሁን ባለን ባህል መሪ መግደል እንጂ መሪ መፍጠር እምብዛም ልምዱ አልነበረም። ሰዎች መሪ ሆኖ እንዲወጡ እያገዝን እየደገፍን አናወጣም። ብቅ ሲሉ በተቻለ መጠን የሚቀነጥስ ነገር እንሰራለን። ያን በአጠቃላይ በምንቀይረው እሳቤ ውስጥ እየታየ ሲሄድ ለውጥ ያመጣል
ብዬ ተስፋ አደርጋለሁ። ወደፊት ኢትዮጵያ በዓለም አቀፍ መድረክ መሪዎች፣ ወጣቶች፣ የተማሩ የተሻለ ሐሳብ ያላቸው ሰዎች እንደሚፈጠሩም ተስፋ አደርጋለሁ። የመከላከያን በሚመለከት አንድ እህት ያነሱት የሰው ኃይል በሚመለከት ጠቅላላ ሐሳቡ ትክክል ነው። የሰው ኃይል ልማቱ በዚያ ደረጃ መታየት አለበት የሚለው እሳቤ ትክክል ነው። ነገር ግን የአስተዳደር ዘርፉን የሚይዘው ዊንግ የሰው ኃይልንም ይመለከታል። የሰው ኃይል በዋና መምሪያ ደረጃ ነው የሚመራው። መከላከያ ውስጥ በጣም ትልቅ ትኩረት ይሰጠዋል። ነገር ግን ያም አንዱ ሚኒስትር ዴታም ፋይናንስ ብቻ ሳይሆን የሰው ኃይሉንም በቀጥታ የሚያገናኝ ጉዳይ ስላላቸው አብረው እንደሚታይ ታሳቢ ቢደረግ ብዬ ነው። የሰላም ሚኒስቴር በሚመለከት በርካታ ሀሳቦች ተነስተዋል። እንደኛ ዳይቨርስ የሆነ ሶሳይቲ እና ካልቸር ያላቸው ሀገራት የሰላም ሚኒስቴር አይሉትም እንጂ ሚኒስትር ኦፍ ቶለራንስ ይሉታል። ብዙ ሀገራት አለ። እኛ እንደምታዩት ገና የነበረን እሳቤ ከኛ ሰፈር ወጥቶ በሀገር ደረጃ በአገር ደረጃ ለማየት የሚያስችል ሁኔታ በጣም ሰፊ ስራ ያስፈልገናል። በብዙ ጉዳዮች ላይ የቶለራንስ ፒስን እንደ አንድ የሁሉ ነገር ፋውንዴሽን ማየት ላይ በርካታ ስራ ይጠበቅብናል። ይሄ የሚኒስትሪ ኦፍ ፒስ የሚባለው የሚፈጠሩ ግጭቶች ጋር በሚያያዝ ብቻ ሳይሆን ለምሳሌ ወጣቶች ሀገራቸውን እንዲወዱ በነፃ እንዲያገለግሉ መስጠትን እንደ ባህል እንዲወስዱ መስጠት ይበልጥ ለማግኘት የሚጠቅም ነገር እንደሆነ እንዲያስቡ በርካታ የማስተማሪያ መድረክ ለመፍጠር እድል ይሰጣል። በኢትዮጵያ ብቻ ሳይሆን ቀጠናችን ደግሞ የኛ አካባቢም እንደዚህ አይነት የቶለራንስ ስራ መስራት የግድ የሚጠይቅ ነው። ለምሳሌ በቀደም አሪት አደባባይ የነበረው በዓል ላይ አይታችሁ ከሆነ ከጎረቤት ሀገር የመጡ መንግስታት በሙሉ ባህላቸውን እኛ ውስጥ ያዩ ነበር። ከጅቡቲ የመጡትን ባህላቸውን ያያሉ፣ ኬንያም ባህላቸውን ያያሉ፣ ሳውዝ ሱዳንም ባህላቸውን ያያሉና እኛ ኢትዮጵያውያን እዚህ ብቻ ሳንሆን ወጣ ብለንም ከወንድም ህዝቦች ጋር የተሳሰረ ነገር አለን። ለዚያም ሁሉ እንደ ድልድይ ሆኖ የሚያገለግል በጣም አስፈላጊ ተቋም እንደሆነና በሆነ ጊዜ እያንዳንዱ ሰው የኔጌቲቭ ፒስ እና የፖዚቲቭ ፒስን ቫልዩ ተረድቶ ራሱን ሰላም ወዳድና የሰላም ዘብ በሚያደርግበት ሰዓት ግራጁዌት ሊያደርግ ይችላል በሚኒስትሪያል ሌቭል መቋቋሙ። አሁን ባለው ሁኔታ ግን እጅግ አስፈላጊ መሆኑን ከግምት ቢገባ ጥሩ ነው። ቆላማ አካባቢዎች እና አርብቶ አደር በሚመለከት ተነሳው ሀሳቡ የተከበሩ አባላት እንዳነሱት ነው። አርብቶ አደር አካባቢዎችን ለማልማት ለመቀየር ታስቦ ነው። ነገር ግን አርብቶ አደር ብቻ ሳይሆን አርሶ አደር በአግሮ ኢንዱስትሪ ተሳትፎ አደርም እዛ አካባቢ እንዲፈጠር እንፈልጋለን። በዚህ ምክንያት ቆላማ አካባቢ ስንል አርብቶ የሚያድሩ ብቻ ሳይሆኑ ሌሎች አካባቢዎች ይመለከታል። ለምሳሌ ወደ ሰሜን ሄደን ወደ ሁመራ ወልቃይት አካባቢ ያለውን ቦታ ብንወስድ በዚህ ቀጠና ውስጥ የሚታይ ነው። በሰፋፊ ኢሪጌሽን መልማት ያለበት ሜዳ ነው። ራያ ውስጥ እንደዚህ አይነት ቦታዎች አሉ። አርብቶ አደር ስላለ አይደለም። ኦሮሚያ ውስጥ እንደዚህ አይነት ቦታዎች አሉ። አርብቶ አደር ያለውም የሌለውም። ይበልጡኑ ግን አርብቶ አደር አካባቢ ላይ ሰፊ ስራ መስራት ስላለብን ነው በዚያ መንገድ የተዋቀረው። ይሄ ምናልባት የብዙ ጊዜ ጥያቄ ይመልሳል ብዬ ተስፋ አደርጋለሁ። እዛ አካባቢ ያሉ የማህበረሰብ ክፍሎች ውሃን እንደ ኢንትሪ ፖይንት ወስደው በርካታ የህይወት መስካቸውን ለመቀየር ይፈልጋሉ። ያን ለማሳካት የምንጠቀምበት እንደሆነ ቢታሰብ ጥሩ ነው። ከመከላከያ ጋር ተያይዞ የክልሎች ጥያቄ ሳይጠበቅ ኢንተርቪን ማድረግ ቢቻል ያሉት አንድ የተከበረ ምክር ቤት አባል በሐሳብ ደረጃ ይገባኛል። ሰላምን ከመናፈቅ ሰላምን ከመሻት የመጣ ሐሳብ ነው፣ ትክክለኛ ሐሳብ ነው። ነገር ግን በህገ መንግስት ያለውን ነገር ህገ መንግስታችንን ተወያይተን እስካሁን የሄንበትን መቀረፍ መሻሻል ያለበትን እስከምናሻሽል ድረስ ማክበር ያስፈልጋል። አሁን ያለው ህገ መንግስት እኛን ይገዛናል። ወደፊት ደግሞ ተወያይተን እያንዳንዱ ዜጋ በሪፈረንደም ውሳኔ ሰጥቶበት ሲሻሻል ያኔ ደግሞ አንዳንዱን ጉዳይ ለማረም ጥረት ይደረጋል። ነገር ግን እሳቸው እንዳነሱት መከላከያ አቀማመጡ እንደዚህ አይነት አስጊ ቦታዎች ላይ መከላከያ እንዲቀመጥ ይደረጋል። የመከላከያ ዋና ተልዕኮ ከውጭ የሚመጣ ጠላትን መከላከል ነው። በየሰፈር ያለ ግጭትን እንዲያስቆም ካስገደድ ነው መከላከያ አይፈጠርም። ታስታውሱ ከሆነ ከሁለት ዓመት በፊት የነበረብን ፈተና ሆን ተብሎ በሚፈጠር የብሔር ግጭት መከላከያ በየቦታው ሲባዝን ነበር ጠላት የራሱን ኃይል ለማደራጀት ስራ ይሰራ። እንደዚህ አይነት ጉዳይ እንዳይፈጸም ባላንስ አድርጎ መሄድ ያስፈልጋል። በክልልና በፌደራል ጸጥታ ተቋም
መስተጋብር መናበብ እንዲኖር መሰራት አለበት። እሱን ታሳቢ አድርገን ብንሰራ መልካም የሚሆን ይመስለኛል። ጸረ ሙስናን በሚመለከት የተነሳበት ሐሳብ እና ኮንሰርን ይገባኛል። ነገር ግን የተከበሩ ምክር ቤት አባል እንደሚያውቁት ጸረ ሙስና እስካሁን በነበረው ሁኔታ እዚህ ምክር ቤት ነው ያለው እና ጸረ ሙስና ተጠሪነቱ ምክር ቤት ነበር እና ሙስናው አይደለም ጸረ ሙስናው ነው። ይሄ ራሱ አሁን ጊዜው አይደለም በሚል ምክንያት እያለፍነው ነው እንጂ ጸረ ሙስና የሚል ስያሜ ራሱ ሙስና ያጠፋዋል ወይ የሚል ጥያቄም ተነስቷል በውይይታችን። ለማህይምነት ጸረ ማህይምነት ሳንል ትምህርት ብለን ስናበቃ ለበሽታ ጸረ በሽታ ሳንል ጤና ብለን ስናበቃ ሙስናን ለሚያክል ካንሰር ደግሞ እንዴት ጸረ ሙስና እንላለን? ጸረ ካልነው እኮ ኔጌቲቭ ነው። ሙስና መኖሩን ፈቅደን ነው ጸረ እየሆነ ያለ ነው እንጂ እንዳይፈጠር አይደለም እንሰራው የሚሉ በጣም የፍልስፍና ሐሳቦችም ይነሳሉ። ነገር ግን በዚህ 5 ዓመት ሌብነት ቀንሰን ሌቦች አስወግደን የዚችን ሀገር ድሃ ህዝቦች ህይወት ማናሻሽል ከሆነ አለን ለምንለውም ሀብታም ለምንለውም ምክር ቤት ለምንለውም ሚኒስቴር ለምንለውም አደገኛ ጣጣ ያመጣል። ሌብነት አደገኛ ነገር ነው። ይሄን በደንብ ለመምራት እንዲያስችል ታስቦ እንዲያውም እናንተ ተደግፉታላችሁ የሚል ግምት ነው የነበረን። አሁንም እርሶ እንዳነሱት ጸረ ሙስናንም ይሁን ጠቅላይ ሚኒስትር ቢሮንም ይሁን እያንዳንዱ ሚኒስትር የሚቆጣጠረው ምክር ቤት ነው። አስፈጻሚ የምትቆጣጠሩ እናንተ ናችሁ። ለዚህ ምክር ቤት የሚታዘዝ ይሄ ምክር ቤት የሚያከብር አስፈጻሚ ካለን ብቻ ነው ቼክ ኤንድ ባላንስ የሚጠበቀው እና በአንድ ተቋም ሳይሆን እንዳለ አስፈጻሚው እናንተ የምትቆጣጠሩት እንደሆነ ታሳቢ ቢደረግና የሚዲያ ተቋማት እንደከዚህ ቀደሙ እዚህ ናቸው። የዲሞክራሲ ተቋማት እዚህ ናቸው። ከዛ ውጭ ያለውን ግን ጠበቅ ብለን ብንይዝ ይሻላል፣ ለእናንተም ጥያቄ መልስ ይሆናል የሚል ሐሳብ ስላለ ነው። ያ ማለት ግን የእናንተን ኦቨርሳይት የሚከለክል አይደለም። ጸረ ሙስናንም ይሁን ሌሎች አክቲቪቲዎች መቆጣጠር የሚያስችል በቂ ስልጣን በህገ መንግስት የተሰጣችሁ ስለሆነ የገጠሩ ማህበረሰብ በሚመለከት 100% ትክክል ነው። አብዛኛው ሐሳቢያችንም እሱን ያሰበ ስለሆነ በሃውሲንግም ይሁን በጤናም ይሁን በትምህርትም ይሁን በኢንፍራስትራክቸር በገጠር ያለውን ድሃው ማህበረሰብ ህይወት ካልቀየር ምናስበው ብልጽግና ስለማይመጣ ሐሳቡ ትክክል ነው። አወቃቀሩ ምሳቤውም ከሱ ጋር የሚያያዝ ስለሆነ ምናልባት ተዘዘው ወደፊት ሲታይ በቂ መልስ እየተገኘ የሚሄድ የጎደለም ካለ ደግሞ እየተሞላ የሚሄድ ይሆናል። መንግስት ሲለወጥ የማይለወጥ የተባለውም ትክክል ነው፣ በጣም ትክክል ነው። ፕሮፌሽናል ተቋም ያስፈልገናል። ነገር ግን ሲቪል ሰርቪስ ተቋምን ወደዚህ ወደ ምክር ቤት ማምጣት ያሉትን ነገር ያሳካል ብሎ ማሰብ ትንሽ ይከብዳል። በጣም ብዙ ሩቲን ነገር በውስጡ ያለው ነገር ስለሆነ ክርክሮች ነበሩ። በነገራችን ላይ ጠቅላይ ሚኒስትር ያልበዛም ወይ? በጣም ትክክል፣ በጣም ነው የበዛው። አጨቃጫቂው ልንግባባ ያልቻልነው ጉዳይ አንዱ ይሄ ነው። ግን ችግሩ ምንድነው? ለምሳሌ አደጋ መከላከል ይባልና አደጋ መከላከል አንድ ሚኒስትሪ መሆን አይችልም። አደጋ ሲመጣ መከላከያም ያስፈልጋል፣ ጤናም ያስፈልጋል፣ የክልል መንግስትም ያስፈልጋል። ጠቅላይ ሚኒስትር ብሎ ካልሆነ ችግር ነው ይባላል። ሲቪል ሰርቪስ ይባልና መጀመሪያ በነበረው ጥናት ለፕላንና ልማት ነው የታሰበው። እንዴት አንድ ቦታ ይገባል? ክሮስ ሴክተራል ነው፣ እንቸገራለን እዛ ካልመጣ ይባላል። እያንዳንዱ ተቋም በዚህ መንገድ ነው እዛ የመጣው። ነገር ግን ጠቅላይ ሚኒስትር ቢሮ መጣ ማለት ጠቅላይ ሚኒስትሩ በየቀኑ ያዩታል ማለት አይደለም። ጠቅላይ ሚኒስትሩ ይሄንን ስራ የሚያስተባብርላቸው ሰው በሚኒስትር ማድረግም በተለያየ ማድረግም ወክለው ሊመሩት ይችላሉ። ዋናው ችግር የሆነው ከአንድ ተቋም ባሻገር ስለምንሻገር ስራ ያበላሽብናል በሚል እሳቤ የመጣና ምናልባት ከኔ አቋም ጋር በብዙ የሚስማማ ሐሳብ ነው አድርጌ የምወስደው። ይሄም ሆኖ ግን የተከበረው ምክር ቤት ከፈቀደ የእርቀ ሰላም ኮሚሽንና የወሰን በሚመለከት አሁኑኑ ወደ ሰላም ሚኒስቴር ቢሄድ መልካም ይመስለኛል። እዛ ሄዶ ፓርላማ እየደገፈው ቢሰራ ምንም ችግር ያለው አይመስለኝም። እኔም እንደዛ እስማማለሁ። ሌላ ከደህንነት ካውንስል ጋር የደህንነት ካውንስል ጋር የተቀመጠው ሐሳብ ያው ጠቅላይ ሚኒስትሩ የኢኮኖሚም የሴኩሪቲ ካውንስል ይመራሉ። ተቋም አይደለም። ከተለያየ ተቋም የተጣጡ ሚኒስትሮች ናቸው የሚሰበሰቡትና እንደ ተጠሪ እዚህ መገለጹ በዛም አስፈላጊ አይደለም። በዚያ ምክንያት የበዛ
መስሏችሁ ሊሆን ይችላል። ነገር ግን አሁን ኢትዮጵያ ካለችበት ሁኔታ የጠቅላይ ሚኒስትሩ ስራ የበዛ የበረከተ ይሆናል ያላችሁት በጣም ነው የማመሰግነው ስለተረዳችሁ። ግን ብዙ መሆን ደግሞ አለበት። የዚህን ሀገር ኃላፊነት የሚወስድ ጠቅላይ ሚኒስትር ብዙ ኃላፊነት እንዳለበት ተገንዝቦ ቀንና ማታ በመስራት ለውጥ ለማምጣት የወሰነ መሆን አለበት። ቤተዝናና ነገር የሚባል አሁን ባለንበት ነገር አይቻልም፣ አይጠበቅም። ቫኬሽን የሚያስብ ከሆነ ጠቅላይ ሚኒስትር አለመሆን ነው። ቅዳሜና እሁድ የሚያስብ ከሆነ አለመሆን ነው። ማታ ተኝቼ አድራለሁ እንደፈለኩ ካለ አለመሆን ነው። ተጨማሪ ሰዓት መስራት የግድ አስፈላጊ እንደሆነ አስቦ መስራት ይጠይቃል። ባይሆን ቶሎ ቶሎ እየሰራን ቶሎ ቶሎ መቀያየር ቢታሰብ ይሻል ይሆናል እንጂ ከትምህርት አንፃር ቅድም እንዳነሳሁት የአፍሪካ ልቀት ማዕከልም በትምህርት ሚኒስቴርም አዲስ ካሪኩለም ሲቀረጽ በፍኖተ ካርታው እንዳያችሁት ከኤቲክስ ጋር የሚያያዝ ግብረ ገብነት ጋር የሚያያዙ ዶክመንቶች ተዘጋጅተዋል። ከታች ጀምሮ ትውልድን በሚፈጥር መንገድ እንደሚሰራ ነው ታሳቢ ቢደረግ። እኛ በዚህ በተቋሙ ብቻ ሳይሆን በትምህርት ሚኒስቴርም በክልሎችም እንደሚሰራ ታሳቢ ቢደረግ ጥሩ ነው። ከግብርና ጋር ተያይዞ ያለው ስትሬች ዶንዋል የተባለው እንደተባለው በጣም ሰፊ ስራ ነው ያለው። ግን የተከበረው ምክር ቤት እንዲገነዘብ የሚያስፈልገው አንድ ሀሳብ ኢትዮጵያ 13 ሚሊዮን ሄክታር ገደማ መሬት ነው የምታርሰው። አታርስም መሬቷን። ሰፊ መሬትና ውሃ እና የሰው ኃይል ዝም ብሎ የሚቀመጠው ያን ለመመለስ በሚያስችል መንገድ ነው። ራሱ የግብርና ሚኒስቴር መልክ ያለውን ተቋም በቆላ ልማት የተመጣው በኢሪጌሽን ለማ አካባቢዎች የሚሰራ ነው። ዋና ስራው እሱ ነው እና ስትሬችድ የሆነበት ምክንያት ተቋማት እያደጉ የግል ሴክተሩ የሚወስደው ሮል እያደገ በሚሄድበት ሰዓት እየቀነሰ የሚሄድ መሆኑን ታሳቢ ማድረግ። ሁለተኛ ግብርና በየክልሉ ቢያንስ በክልል ምክትል ርዕሰ መስተዳድሮች የሚመራ ሴክተር መሆኑን ማወቅ አስፈላጊ ነው። ፌደራላዊ ብቻ ሳይሆን ታችም ሲሄድ ሰፊ አቴንሽን ሰጥቶት የሚሰራ ስራ መሆኑን ከግምት ማስገባት ጠቃሚ ይሆናል። ቶሎ ብለን 25 30 35 ሚሊዮን ሄክታር ማረስ ማምረት ከቻል የተባለው ችግር ይቀረፋል። ያን ለማድረግ ደግሞ አሁን የጀመርነው አፕሮች ውጤታማ ያደርገናል የሚል ግምት አለን። ነገር ግን የተከበረው ምክር ቤት ስራ እየጀመርን ያለነው የኦቨርሳይት ስታደርጉ ስትመረምሩ ምናልባት ፈርዘር መታየት የሚገባቸው ጉዳዮች ደግሞ ካሉ በቅንነት ኢንፑት ሰጥታችሁ ወደፊት ማሻል ይቻላል። ችግር የለውም። ለጋራ ሀገር ለጋራ ዓላማ እስከሰራን ድረስ ብዙ ሚሊያይ ነገር ያለ አይመስለኝም። አሁን ግን ከብዙ ድካምና ጥረት በኋላ የመጣ መሆኑን ተገንዝቦ የተከበረው ምክር ቤት እንዲያጸድቅ እጠይቃለሁ። መጠየቅ ብቻ ሳይሆን for the first time ትናንትና በዚህ ፓርላማው በዚህ ጉዳይ እንዲወያይ ያደረግነው እናንተም በደንብ ገብታችሁ እንድትመሩ እንድትቆጣጠሩ ስለምንፈልግ ነው። ሆኖ አያውቅም እንደዛ። ጠቅላይ ሚኒስትሩ መጥቶ 30 ደቂቃ ስትራክቸር ካጸደቀ በኋላ ካቢኔ የሚያጸድቀው እንደዛ እናድርግ። ምክር ቤት ወደም ቢወያይበትና ተገንዝቦ ያግዘን ለኛ አቅም ይሆነናል ብለን ስላሰብን ነው ትናንትና እንድትወያይ ተደረገው። እንግዲህ ያልሞላ ነገር ካለ ወደፊት በጋራ እያየን እንደምን ሙላት ሐሳቢ ቢወሰድ ለማለት ነው። አመሰግናለሁ። እሺ አመሰግናለሁ። እንግዲህ በተነሱት ጉዳዮች ላይ ሰፊ ምላሽና ማብራሪያ የቀረበ ስለሆነ በተወሰኑት ላይ ደግሞ አስፈላጊ ማስተካከያ እንደሚደረግም አስተያየት ስለቀረበ ተጠሪ ተቋማትን በሚመለከት አሁን በተሰጠው አስተያየት መሰረት የእርቀ ሰላም ኮሚሽንና የአስተዳደር ወሰንና ማንነት ኮሚሽን በሚመለከት ተጠሪነታቸው አሁን በቀረበው አስተያየት መሰረት የሚስተካከል ይሆናል። ሁለተኛ የስፖርት ማህበራትን በሚመለከት ከዓለም አቀፍ ስምምነቶቻችን ጋር የሚጋጭ ነገር ከተቀመጠ እሱ የሚታረምና የሚስተካከል ይሆናል ማለት ነው። እነዚህን ማስተካከያዎችን ወስደን በቂ ምላሽና ማብራሪያ የቀረበ ስለሆነ አዋጁን ወደ ማጽደቅ እንሄዳለን። በዚህ መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አስፈጻሚ አካላት ስልጣንና ተግባር ለመወሰን የቀረበው ረቂቅ አዋጅ ቁጥር 1263 ህዝባር 2014 ሆኖ መጽደቁን የምትደግፉ እሺ፣ አመሰግናለሁ። ተቃውሞ የለም። ድምጽ ታቅቦ እሺ
የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን የቀረበው ረቂቅ አዋጅ ቁጥር 1263 2014 ሆኖ በአንድ ድምጽ ታቅበው በአብላጫ ድምጽ ጸድቋል። ወደ አጀንዳ 3 እንሄዳለን። በሕገ መንግስቱ አንቀጽ 74 መሰረት የፌዴሪ ጠቅላይ ሚኒስትር የሚያቀርቡትን የእጩ ካቢኔ አባላት ሹመት መርምሮ ማጽደቅ ነው። በዚህ መሰረት እጩ የካቢኔ አባላትን እንዲያቀርቡ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እድል ሰጣለሁ። አመሰግናለሁ። የተከበረው አፈ ጉባኤ፣ ለሚቀጥሉት አመታት አሁን በጸደቀው ስትራክቸር የካቢኔ አባላት ሆነው ሀገራቸውንና ሕዝባቸውን በታማኝነት እንዲያገለግሉ ለሹመት ለምክር ቤት ያቀረብኳቸው ግለሰቦች እንደ መሰረታዊ መዘኛ ያየነው አንደኛ የፖለቲካ ልዩነት በኢትዮጵያ ውስጥ አብሮ ካቢኔ ሆኖ በጋራ ምክር ቤት ውስጥ ተቀምጦ ሀሳብ ለመቀያየር የሚከለክል መሆን የለበትም። የተለያየ አመለካከት ያለን ቢሆንም ተቀራርበን መስራትን መለማመድ አለብን። እኛ መንግስት ለመስራት የሚያስችል ድምጽ ያገኘን ቢሆንም ሌሎቹን አካተን ብንሰራ ወደፊት አንድ ፓርቲ መንግስት መመስረት የማያስችለውን ድምጽ ቢያገኝ እንኳን ይህ ልምምድ ለዛ ግብአት ይሆናል፣ ፋውንዴሽን ይሆናል እና በተለመደው መንገድ መሄድ የለብንም የሚል አንድ መሰረታዊ ሐሳቤ ተወስዷል። ሁለተኛው በተቻለ መጠን የትውልድ ከባቢ ሰፋ ለማድረግ ጥረት ተደርጓል። በቂ አይደለም፣ አሁንም ሰፊ ስራ የሚጠይቅ ኤሪያ ነው፣ ግን ታሳቢ ለማድረግ ተሞክሯል። ሶስተኛ የሰዎቹን ልምድ እና የማድረግ አቅም ለማየት ተሞክሯል። አራተኛ ከጾታ አንጻር ቅድም ባነሳሁት እሳቤ መሰረት በፈለግነው ልክ ባሄድም ማክሲመም የጾታንም ታሳቢ ለማድረግና ሴትም ወንድም የሚወከልበት ካቢኔ ለማድረግ ጥረት ተደርጓል። አራተኛ ብቃት፣ የኮታ ጉዳይ ብቻ ሳይሆን በብቃት ስራቸውን መከወን የሚያስችል ብቃት ያላቸው ሰዎች መሆናቸውን ለማረጋገጥ ጥረት ተደርጓል። አምስተኛ የሃይማኖት ስብጥርም የኢትዮጵያን መልክ እንዲይዝ ለማድረግ ጥረት ተደርጓል። ስድስተኛ የማገልገል ፍላጎት ያላቸው በስልጣንና በማገልገል መካከል ያለው ልዩነት ገብቷቸው ለማገልገል ኃላፊነት ለመውሰድ የሚሹ ሰዎች መሆናቸውን ለማረጋገጥ ጥረት ተደርጓል። ቀደም ብለን እንዳየነው አዋጅ የምደባ ጉዳይም የሚያልቅ ስላልሆነና ሁሉን ማርካት የሚያስቸግር ቢሆንም በተቻለ መጠን ጊዜ ወስደን እነዚህን ጉዳዮች ለማየት ተሞክሯል። ከሚቀጥለው ካቢኔ አባላት የሚጠብቃቸውን 2-3 ጉዳዮች ቀድሜ ያነሳሉ። አንደኛው የሚቀጥለው መንግስት የካቢኔ አባላት የሆናችሁ ሚኒስትሮች ዋና ተልኳችሁ አርጋችሁ ብትወስዱ ብዬ የማነሳው ሌብነትና ልመና ማጥፋት ነው። ሌብነትና ልመና እያሉ እቺ ሀገር ቀና ማለት ስለማትችል ሌብነት የሚጠየፍ የሚዋጋ የሚያስወግድ ልመናን ለማጥፋትና አልመተን ራሳችንን ችለን እንድናድር የሚያደርግ ከልመና ጋር ተያይዞ ያለ ከሌብነት ጋር ተያይዞ ያለ ክፉ ሱስ የሚገፈፍበትን ነገር አቅዶ የሚሰራ ካቢኔ እንዲሆን በታላቅ ትህትና ልጠይቃችሁ ፈልጋለሁ። ሁለተኛ የካቢኔ አባላት የኢትዮጵያ ሚኒስትሮች ናቸው። የብሔር ተወካይ ለመሆን መሞከር በፌዴሬሽን ምክር ቤት ትክክል ነው፣ በካቢኔ ትክክል አይደለም። አንድ ሰው የውጭ ጉዳይ ሚኒስትር ከሆነ ለመላው ኢትዮጵያውያን የውጭ ጉዳይ ሚኒስትር ሆኖ ነው የሚሰራው። አንድ ሰው የግብርና ሚኒስትር ከሆነ ለመላው ኢትዮጵያውያን የግብርና ሚኒስትር ነው የሚሰራው። ለአንድ አካባቢ ተወክሎ በዛ መንፈስ የሚሰራ ከሆነ ምናስባትን ኢትዮጵያ እንዳንፈጥር ስለሚገዳደር እያንዳንዱ የካቢኔ አባል ይሄንን ጉዳይ ከወዲሁ ታሳቢ እንዲያደርግ። ሶስተኛ ተፎካካሪ ፓርቲ አመራሮች ወደ ካቢኔ አባል
እያስገባናችሁ ስለሆነ በተከበረው ምክር ቤት ፊት ላሳስባችሁ የምፈልገው ነገር አንደኛ ተቋም መምራትና ተቋምን መቃወም በጣም የተለያዩ ነገሮች ናቸው። ውጭ ሆነን ስንቃወም ብዙ ጉዳዮች ቀለል ይላሉ። ገብተን ተቋም ስንመራ ብዙ ውጣ ውረዶች አሉ። ዌልካሚንግ አይደለም ለእናንተ ብቻ ሳይሆን ለማንም ለሚመጣ ሰው ተቋም ፈጥሮ መርቶ ውጤት ማምጣት ቀላል ነገር አይደለም። እናንተ ራሳችሁን እንደ መንገድ ጠራጊ ብትወስዱ እኛ ፌል ካደረግን ጥምር መንግስት ወደፊት መፍጠር ኢትዮጵያ ውስጥ የማይታሰብ የማይቻል ስለሚሆን ድርብ ኃላፊነት አለብን። ሚኒስቴር መሆን ብቻ ሳይሆን ሌሎች እሳቤዎች በካቢኔ ውስጥ ገብተው እንዲሰሩ ልምምድ የሚፈጠርበት የመጀመሪያው መድረክ ስለሆነ ኃላፊነታችን ድርብ ነው ብላችሁ የምታዩ እንድትሆኑ አብረን መስራት እንደምንችል ተወያይተን ለጋራ ልማት ለሀገር ብልጽግና በጋራ መስራት እንደምንችል ለሚቀጥለው ትውልድ የምታሳዩ እንድትሆኑ በታላቅ ትህትና ላሳስባችሁ እፈልጋለሁ። ምክንያቱም ቀደም ሲል እንዳነሳሁት ብልጽግና የራሱ መንግስት ማቋቋም ይችላል። ለህዝብ በገባው ቃል መሰረት ነው እያሳተፈ ያለው። አብሯችሁ ከሚሰሩ ሰዎች ጋር ተናባችሁ ተቋም አዘምናችሁ ይሄ ሐሳብ ትክክል እንዳልነበረ በተግባር የምታሳዩ እንድትሆኑ አደራ ልላችሁ እፈልጋለሁ። በተቃዋሚ ጎራ ያሉ በመንግስት ጎራ ያሉ ሰዎች በጋራ በኮሚቴ ስለሚሰሩ በጋራ ማሳሰባቸው ጉዳይ እያንዳንዱ የተቋም አመራር መጀመሪያ ኦፕን ማይንድድ እንዲሆን ሰውየውን ከየት ፓርቲ መጣ እንዴት በዚህ ልምድና ዕውቀት ይመራኛል አይነት ሐሳቤ ሳይሆን ጭንቅላታችንን ክፍት አድርገን ልባችንን ክፍት አድርገን ዊላችንን ክፍት አድርገን መጠበቅ አለብን። ኦፕን ማይንድድ መሆን አለብን። ኦፕን ሀርት መሆን አለብን። ዊላችንም ኦፕን መሆን አለበት። ያ ካልሆነ ገና ሳንጀምረው ነው መሰናከል የሚበዛው። እነዚህ ሶስት ጉዳዮች ደግሞ ከፈት ብሎ ተቀባይ እንዲሆኑ ቮይስ ኦፍ ጀጅመንትን ማስወገድ ያስፈልጋል። አሁን የሚሾመው ሰው በተከበረው ምክር ቤት ከጸደቀ በኋላ ሚኒስተር ነው። ምንም አይነት ጀጅመንት መታከል የለበትም። ተቀብለን እንደ መሪ መገልገል ያስፈልጋል፣ መጠቀም ያስፈልጋል። ቮይስ ኦፍ ሲኒሲዝምን ማስወገድ ያስፈልጋል። እነዚህ አይነት እሳቤዎች ካሉ ተሰብስበን ለመስራት ሀገር ለማልማት ስለምንቸገር በመንግስት በብልጽግና በኩል ያለው የሚፎካከር ፓርቲ በኩል ያለው በትብብር መንፈስ ለሀገር ልማት በጋራ መስራትን ታሳቢ እንዲያደርግ አስቀድሜ ማሳሰብ ፈልጋለሁ። በመቀጠል በሚቀጥለው መንግስት ውስጥ በተለያየ የሥራ ኃላፊነት እንዲያገለግሉ ለሽሞት ያቀረብኳቸውን ሰዎች በቅደም ተከተል አነሳለሁ። አንደኛ ክቡር አቶ ደመቀ መኮንን ሐሰን የትውልድ ቦታ ሞጣ፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅታቸው የመጀመሪያ ዲግሪ በስነ ህይወት፣ ሁለተኛ ዲግሪ በሰላምና ደህንነት ሙያ መስክ ያገኙ፣ የሥራ ልምዳቸው ባለፉት 30 ዓመታት ከክልል እስከ ፌደራል በብዙ ተቋማት በኃላፊነት የሰሩ፣ የአማራ ክልል ምክትል ፕሬዝዳንት የነበሩ፣ የትምህርት ሚኒስትር የነበሩ፣ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው እያገለገሉ ያሉ የካበተ ልምድ ያላቸው ግለሰብ ናቸው። እሳቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው እንዲሾሙ። ሁለተኛ ዶክተር አብርሃም በላይ በርሀ የትውልድ ቦታ አዲግራት፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅት የመጀመሪያ ዲግሪያቸው በኤቲካል ኢንጂነሪንግ፣ ሁለተኛ ዲግሪያቸው